يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. بسم الله الرحمن الرحيم. الحمد لله رب العالمين وبه نستعين على أمور الدنيا والدين. صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. ودنا የተከበራችሁ የሐኒፍ መልቲሚዲያ ተከታታዮች እንደሚታወቀው ኢስላም እምነቱ የሚያስተምራቸው የዓቂዳ ጉዳዮች ከስነ ምግባር ጋር እጅግ በጣም የላቀ ግንኙነት አላቸው። እንዲሁም ደግሞ የሚያዛቸው ትዕዛዛቶች የእምነቱ መሰረቶች ደግሞ ከስነ ምግባርና መንፈስን ከማደስ ውስጥን ከመምራት መንገድን ከመቅናት አኳያ እጅግ በጣም የላቀ ሚና የሚጫወቱ ናቸው ማለት ነው። ዛሬ ታዲያ ጾም ከስነ ምግባር ጋር ያለውን ትስስር ነው የምናነሳው ማለት ነው። ኢስላም አንዱ ሌላውን የሚደግፍ እጅግ በጣም እርስ በርሱ የሚደጋገፍ ጠንካራ የሆነ ዲን ነው። አንዱ ሌላውን የሚያፈርስ አንዱ ሌላውን የሚንድ ሳይሆን አንዱ ሌላውን የሚያበረታ የሚያጠነክር አንዱ ሌላውን ምንነቱን የሚያሳይና የሚገልጽ የሆነ ትዕዛዛቶችና እምነቶች እንዲሁም ደግሞ አጠቃላይ ህግጋቶች ያሉት ልዩ የሆነ ዲን ነው ማለት ነው። አላህ ስብሓነሁ ወተዓላ ይህንን ሲገልጽ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና ይላል። ዛሬ በእናንተ ላይ እምነታችሁን ሞላሁላችሁ፣ ጸጋይንም በእናንተ ላይ አሟላሁኝ፣ ከእምነትም እስልምናን ወደድኩላችሁ ይላል አላህ ስብሓነሁ ወተዓላ። ስለዚህ ይሄ ኢስላም እርስ በርሱ የሚደጋገፍ የሚጠነካከር የሆነ ልዩ የሆነ እምነት ነው ማለት ነው። ጾም ከስነ ምግባር ጋር ያለው ግንኙነት ምን ይመስላል የሚለው ነው ዛሬ የምንመለከተው። ጾም ስነ ምግባርን የሚያርቅ ጾም ሱሉክን ወይም ደግሞ አጠቃላይ ከአላህ ስብሓነሁ ወተዓላ ጋር ያለንን ግንኙነት መንፈሳዊ ተግባራቶቻችንን በሙሉ የሚያንጽ ልዩ የአላህ ስብሓነሁ ወተዓላ ትዕዛዝና እሱን የምናመልክበት የአምልኮ መንገድ ነው ማለት ነው። በተለያዩ የስነ ምግባር ቁንጮዎች ላይ ጾም ልዩ ትምህርቶችን የሚሰጥና እነኛን የስነ ምግባር ዋነኛ ምልክቶችና መገለጫዎችን የሚያጸና የሚያበረታ የሚያጠነክር ሆኖ እናገኘዋለን። ጾም ከሚያስተምረን ስነ ምግባራዊ ትምህርቶች መካከል የመጀመሪያውና ትልቁ ስነ ምግባር አልኸውፍ ሚነላሂ ሱብሓነሁ ወተዓላ ነው። ከስነ ምግባር ሁሉ ትልቁ ስነ ምግባር አላህን ሱብሓነሁ ወተዓላን መፍራት ነው። አላህ ሱብሓነሁ ወተዓላ ምን አለ? ያ አዩሀለዚነ አመኑ ኩቲበ ዓለይኩም ሲያም ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ተተቁን ይላል። የጾምን ግዴታነት ከገለጸ በኋላ ለምንድን ነው ግድ የተደረገው በእኛ ላይ? ለዓለኩም ተተቁን እሱን ትፈሩት ዘንድ ይከጀላልና ይላል። ስለዚህ አላህን ሱብሓነሁ ወተዓላን መፍራት እሱን መጠንቀቅ የዓላማዎች ሁሉ ትልቁ ዓላማ የግቦች ሁሉ ትልቁ ግብ ይህ ነው ማለት ነው። የጾም የግቦች ሁሉ ትልቁ ግብ ትልቁ መዳረሻ አላህን ሱብሓነሁ ወተዓላን መፍራት ነው ማለት ነው። አላህን ሱብሓነሁ ወተዓላን መፍራት የምንለማመድበትና የምንማርበት የትምህርት ቦታችን ነው ጾም። ስለዚህ አላህን ጀለ ወዐላን መፍራት ደግሞ የስነ ምግባሮች ሁሉ መነሻ መንገድ ነው ማለት ነው። ኢብኑ ቁዳማ ረሒመሁላሁ ተዓላ ምን ይላሉ? ኢዕለም አነል ኸውፈ ሰውጡላሂ ተዓላ አሉ። መፍራት የሚባለው ነገር የአላህ ሱብሓነሁ ወተዓላ አለንጋ መሆኑን እወቅ። በዚህ አለንጋ ልክ ሰዎች በአለንጋቸው እንስሶችን እንደሚመሩት አላህ ሱብሓነሁ ወተዓላ ደግሞ በፍርሃት አለንጋ መልካም ወደ መስራትና መልካምን ወደ ማወቅ የሚነዳበት የሚመራበት የአላህ ሱብሓነሁ ወተዓላ አለንጋ ነው ይላል። መልካምን ማወቅና መልካምን መስራት ደግሞ ወደ አላህ ሱብሓነሁ ወተዓላ መቅረብ የሚባለውን የላቀውን ደረጃ የሚያገኝበት ነው ብለው ያስቀምጣሉ ማለት ነው ረሕመቱላሂ ዐለይህ። ስለዚህ ይህ በዋናነት የሚያሳየን ምንድን ነው? ወደ አላህ ስብሓነሁ ወተዓላ ከምንከንፍበት ወደ አላህ ከምንገሰግስበት ትልቁ ነገር መካከል አንዱ ኸውፍ ነው ማለት ነው። አላህን ስብሓነሁ ወተዓላን መፍራት የምንለማመድበት ትልቁ ትምህርት ቤታችን ጾም ነው ማለት ነው። ሌላው ከጾም የምንይዘው ስነ ምግባር ምንድን ነው ከተባለ ረጃ፣ አላህን ስብሓነሁ ወተዓላን ተስፋ ማድረግ፣ አላህን ጀለ ወዐላን መከጀል የሚባለውን ነገርም ከጾም እንወስዳለን። ሰው ለምንድን ነው መብላት እየቻለ የሚቆጠበው? መጥፎ መናገር እየቻለ የሚከለከለው ምንድን ነው ከተባለ ያኒ ረጃአ ተዋቢላሂ ሱብሓነሁ ወተዓላ የአላህን ጀለ ወዐላን ምንዳ ፈልጎ ነው። አላህ ሱብሓነሁ ወተዓላ ለጾመኞች ያዘጋጀው ትዕዛዛቱን ለሚፈጸሙ ክልከላዎቹን ደግሞ ለሚጠነቀቁ ሰዎች
ያዘጋጀው ላቅ ያለ የሆነ ምንዳ አለ። ያንን ምንዳ ማግኘት ስለሚከጀሉ ሰውነታቸው አካላቸው ከሚጠይቃቸው ነገር ራሳቸውን ያቅባሉ፣ ራሳቸውን ይቆጥባሉ። ይህ ጾም የሚያስተምራቸው ነገር ነው። ታዲያ እነኚህ ነገሮች አልኸውፍ ወረጃ ሚን አንበሊል መቃሲድ ትልቁ መቃሲድ አላህን ሱብሓነሁ ወተዓላን የምናመልክበት ትልቁ መንገዳችን እሱ ነው ማለት ነው። يقول ابن القيم رحمه الله تعالى العبد يطير إلى ربه بجناحين عند باريا ወደ አላህ ሱብሓነሁ ወተዓላ የሚከንፈው በሁለት ክንፎች ነው ይላል። አንደኛው ክንፍ የፍርሃት ክንፍ ሲሆን ሁለተኛው ደግሞ የተስፋ ክንፍ ነው ማለት ነው። ሁለቱንም የምንለማመድበት ሁለቱንም የምንማርበት የትምህርት መድረካችን ጾም ነው ማለት ነው። ጾም ታዲያ በዚህ አማካኝነት ስነ ምግባር ያስተምረናል። ከስነ ምግባር ጋር ምን ግንኙነት አለው ከተባለ አንደኛ ስነ ምግባር ማለት አላህን ሱብሓነሁ ወተዓላን መፍራት ማለት ነው። ስነ ምግባር ማለት ትልቁ አላህን ተስፋ ማድረግ ማለት ነው። በሱ መመካት በሱ መደገፍ ማለት ነው። ስለዚህ ይህንን ትልቁን የስነ ምግባር ቁንጮን ማን ያስተምረናል? ጾም ያስተምረናል ማለት ነው። ወሊሃዛ ስንጾም ይህ ስነ ምግባራችን ተስተካክሏል ብለን ራሳችንን ሁል ጊዜ ልንገመገም ይገባል። ራሳችንን ልንመረምር ይገባል። አላህ ሱብሓነሁ ወተዓላ ያዘዘው እሱ የሚወደው ጾም ከሆነ እሱ የነገረንን ግብ ያሳካል፣ የአላህ ሱብሓነሁ ወተዓላ ትእዛዝ ስለሆነ። ነገር ግን እኛ እንደፈለግነው እኛ እንዳሰብነው አላህ እንዳዘዘን ሳይሆን እኛ እንደፈለግን የምንጾም ከሆነ ግን ግቡ ሳይሳካ ይቀራል ማለት ነውና ወሊሃዛ ከጾማችን ሁል ጊዜ ማሰብ ያለብን እነኚህን ሁለት የጾም ግቦች ነው ማለት ነው። ጾም ምን አይነት ስነ ምግባሮችን ያስተምራል የሚለውን ደግሞ ሌሎች ከዚህ ውጭ ያሉ ስነ ምግባር ቁንጮችን በቀጣይ ክፍል ላይ የምንመለከት ይሆናል። هذا والله تعالى أعلى وأعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين.